ራሱን በራሱ YouTube lane Beat on shoe Like a nice subscribe Bitch a click No feel Yeah pressing Bitch a click No feel Yeah pressing Mickey Habasha react What's up guys እንደምናችሁ ሁሉ ሰላም ሁሉ ጤና ሁሉ ተማም ዛሬ እንግዲህ በአዲስ ቪዲዮ ተመልሰናል ማለት ነው ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል ያው እንግዲህ እስካሁን ድረስ ስላለቀቀን ቪዲዮ በጣም ይቅርታ እያለን አንዳንድ አለመግባባቶች ተፈጥሮ ነበር ባለውበት ቦታ በፊት የምሰራበት እናንተ ታውቃላችሁ በፊት የምሰራበት ቦታ አለ ለእናንተ ቪዲዮ ማዘጋጅበትና ኢንሻአላህ መግባባት ተፈጥሮ ጀስት እኔም ስቱዲዮን ቀይሬ ወደ ቤት አምጥቼዋለሁ ማለት ነው ትንሽ ባክግራውንዳችን እስከናሰማምራት ድረስ ትንሽ ታገሱን እስከዛ ድረስ ግን በአዲስ ቪዲዮ ተመልሰናል ዛሬ እናንተ ፈታ ዘና በሚያዝናኑ መተናል ማለት ነው ዛሬ በአዲስ ቪዲዮ ሁላችሁ ምስቁት እኔ ለራሱ ስቂ ማባራው ለራሱ መሰለኝ ምን ያለው ቪዲዮ ያዘጋጀው ሌላ አንድ ጓደኛ ያለ እሱ ነው ስቲል ትንሽ ሪአክት አድርገባችሁ ስላለ በሱ ስለምተማመን እንግዲህ ሪአክት እናደርጋለን ወደ ቪዲዮ ይመቻችሁ እና ግን ላይክ ሼር ሰብስክራይብ ያደርጋችሁ ቲክቶክ አካውንት ቀይረናል ማለት ነው ማይኪ ቫይብስ በሚለው አካውንታችን just አሁን 82000 ተከታይ ያለው ፎሎ ያደረጋችሁ ይሄን ላይክ ይሄን ቻናል ላይክ ሼር ሰብስክራይብ ያደረጋችሁ ወደ ቪዲዮ ማለት ነው ይመጣ እዲ እኔ እንኳን ይሄን ያህል አልቆይም ማርያምን ይሄን ያህል እንኳን አልቆይም እዲ ጋይስ እዲ ተንጠለጠለችው እኮ አሁን ቆይ በሷ ቤት እኮ በቃ ስፖርት እየሰራች ነው ማለት ነው እሺ እንቀጥል ሁለት መለኪያ አረቄ እንደቀመስክ ሁለት አረቄ መለኪያ አረቄ እንደቀመስክ እሺ እኔውስቲ ሄሎ ፖሊስ ጣቢያ ነው አዎ አልተሳሳታችሁም ኧረ እዚህ ብዙ የሞተ ሰው ይታየኛል እና የት ነው ያለው እንምጣ መቃብር ቦታ ነኝ አሁን ቢመጡልህ እነ ፌደራል እና ጅሪዎች ሆና በቃ በጫማ ቁጥር መቃብር ቦታ ላይ ያላ ነው ለሚጠጣው ጀለሳችሁ ላኩለት እንደዚህ ለሚያደርገው እኔ አጋጥሞኛ ቃል አንድ ቀን እንደዚህ እስቲ እንቀጥል እንቅልፍ ወሰዱ እንዴ ልጅ አረ ድምጹን ቀንሰለት አንተ በኋላ ቀሰቀስከኝ ብሎ ከሚጮህ አሁን ግን ካለ ድምጽ ቲክቶክ ላይ ነው ምንድነው የሚለው እኔም ካለ ድምጽ ነው ቲክቶክ ማየው መድኃኒዓለም አንተ እንዴት ነው እንዴ ማን ያየኝ በእናትህ እንዴ ይቻላል እንዴ አንተ ካለ ድምጽ እያየው እንደሆነ እንዴት አወቁ ይሄማ በጭራሽ አጋጣሚ አይደለም በጭራሽ ማን በዚህ አይነት እኮ ሽንት ቤት ስገባ ታይቻለሁ ሻወር ስገባም ታይቻለሁ አረ ወይኔ እንዴ ሲጀምር እኮ ቲክቶክ የሰይጣን ነው አንተ ጋይስ እንደዚህ አይነት ነገር ባይዘው እኔም ያጋጥመኛል እንደዚህ አይነት ነገር በጣም የሚያጋጥመኝ በጣም ማለት ነው እንዴት ልበላችሁ አሁን ዛሬ ስለ ዩቲዩብ ምናምን በቃ የሆነ ነገር ትንሽ ብቻ ሰርች ላድርግ በሌላ ሰውም ስልክ እኮ ነው ሰርች ሳድርግ ስልክ ያውቀዋል ቶሎ ብሎ እኔ ጋር ያመጣልኛል የሆነች ነገር ይሄ የታወቀ ነገር ብቻ እየሰለሉን ነው እንጠንቀቅ እሺ ታላቅ ነሽ ታናሼ ግራ ገባኝ እኮ ኦኬ እሺ እኔ ለራስ ዳገት ሆነብኝ ፊደሉ አንተ በረከት ወይ ነው ከማየባ ቁርስ የጧት ፀሐይ ይበልጣል ብለህ ነው አይሻልም ነው የጧት ፀሐይ አሪፍ ነው የጧት ፀሐይማ አሪፍ ነው እንግዲህ እንደ አራስ ልጅ እየተገላበጥክ ሙቀው ስማኝ ደግሞ ወይ ናኒ ማታ ከማን ጋር ነበር ስታወራ የነበረው አረን ያላወራው መስሎሽ ነው ናኒ እርኩስ ልጅ የኔ ማር እካካም እኔ አጀናጀን ላሳይ ሄሎ የኔ ማር ተወዷል ስኳር ይልበሽ ደግሞ ማመር ስኩል የሚያገኝሻል በቃ የኔ ለውዝ ቅቤ የኔ ማር ማራታ በዳቦ ይሽ ጉምጥ ላርሽ አትላቱ
ፋራ ኧረ ናታኒ በሚካኤል ማን ነው ግን ታላቅ? ታላቅ ስጋ ቤት ብቻ ነው። ዋናው አስተሳሰብ ነው። አስገባችለት። ይሄ ከባድ ደግሞ ማስቲካ አስተኛኘ ኳስ ጋይስ ለነገር ሲታናናሾቻችን እኮ ጥሰው ነው ሄደዋል እኮ በድሪል በምን በእኛ ዘመን ያው ብይም ነው ምን አጀናጀኑ ለራሱ ለታላቅ ወንድሟ ታስተምረዋለች። ተንገዛር በሰማው ማለት ከዚህ በኋላ ጀለስ ተጠንቀቅ ጋይስ። እሳት ነች እኮ ምላጭ በስመ አብ። እኔ ፈራለሁ። እኔ እጅ ሰጣለሁ። እጅ ስጥ ቶሎ እጅ ስጥ። እሺ እንቀጥል። አዲስ ፀጉር ቤት ስትሞክር ይላል። ኦኬ እሺ፣ ፀጉር ቤት ላይ ኮቺት ማድረግ እኮ ከባድ ነው። ከባድ ነው። ወደድከው? በጣም አሪፍ ነው። ወድጃለሁ። በጣም አሪፍ ነው የሰራኝ። ምን ይስተካከል? ምን ጨመር? በቃ የሚጨመር ነገር ባይሆን ጨምርልኝ። ድጋሚ መልሶ አይመጣም ማለት ነው። ድጋሚ መልሶ ጭራሽ አይመጣም። ያው ሁላችንም እኛ ወንዶች እናውቀዋለን። ያው እኔ የሴቶችን ባላቅም እኛ ወንዶች ግን ጀስት በቃ እኔ ከልጅነቴ ጀምሮ የሚቆርጠኝ ስቲል እስካሁን ድረስ ይቆርጠኛል። እስካሁን ድረስ ማለት ነው። እንደውም ሁሉ ራሱ አሁን አድጓል። ቶሎ ብዬ ፏፈሽ አድርጋታለሁ። እና ሌላ ፀጉር ቤት ሄድኩ ማለት እሱ ከሰማ በቃ አለቀልኝ። በቃ በዚህ ገባ ነው። በዛ ላይ እኔ ሁሉ ራሱ ታማኝ ነኝ። ቺት አላደርግም። ማናችንም እኛ ወንዶች በአንድ ነገር እንታመናለን። እሱም ፀጉር ቤቶቻችን ጋር ጭራሽ ቺት አናደርግም ማለት ነው። ስለዚህ እውነት ነው። ሌላ ፀጉር ቤት ስትሞክር እንደዛ አይነት ነገር ያጋጥማል። እኔንም አጋጥሞኛል። እንግዲህ ያለ ነው። ይመቻችሁ። እሺ ምንም ነገር ሊያስገርምህ ይችላል፣ ነገር ግን ከመንግስት ትምህርት ቤቶች ስፖርት አስተማሪ ግን አይበልጥም። እውነት ነው። እኔ እስቲ እውነት ያልኩበት ምክንያት የሆነ ነገር ስላለች እስኪ ነው። እውነት ነው። ይሄ ጀስት የማይካድ የእንትን ማይለው እኔም እውነት ነው ያልኩበት ምክንያት ሁሉም ስፖርት አስተማሪ በተለይ መነጽራቸው ወፍራም ኢቭን ለራሱ የድሮ እንትን እኛ አውቀዋለሁ ለራሱ አክቹሊ እኔም የግልን የተማርኩት ግን መንግስትም አንድ ጊዜ ሞክሬያለሁ እና እቺ የሆነ ሰደርያ ነገር ነው እቺ መያዣ ነገር እንደዚህ ይዘው ምናምን ቦጫቸው ይወጣል ምናምን እኔ እንጃ ሚስታቸው የሆነ እሳቸው እኔ እንጃ እየተጋገዙ ነው እርጉዝ ይወሩት አላውቅም። የዛን ጊዜ ቦርጭ እኮ በስማ ከየትም አይመጣም እኮ ለቦርጭ ተብሎ እኮ ነበር። ለማንኛውም እሺ እንቀጥል። ሻወር ስገባ ጠብቆ ጆሮዬን ሲፈታተነኝ ሁላችንም ያጋጥመናል። በተለይ አይኔ ምናምን ምን ነው የለም እሺ ወንድ ልጅ ተወልዶ ካልሆነ እንደባቶ እንዴ ጋይስ እኔ እኮ የለኝም ለኔ እንኳን እንደሷ ወንድ ልጅ ይሄ ከባድ ነው ጋይስ። ይሄ እውነት ነው። እኔ ምንም አይደለም። እሺ አንተ ተንከሲስ የላክልኝ ሰው ተንከሲስ ነው። እውነት ልታጋጨኝ ያው ምርጫ ሰዓት ላይ እኔ የለሁበትም። ይሄ ለኢዜማዎች ምናምን ላክ። እኔ የለሁበትም። እኔ ከማንም ውስጥ የለሁበትም። ምንም ሪያክት አደርግም በዚህ
ኧረ ቢበሮች ግን ኧረ ቢበሮች ኧረ ምን ይሻላችኋል? ምኑ ከምኑን አገናኛችሁት? ይሁት ጋይስ እስቲ እንድገባው ከየት አመጣችሁት? በስመ አብ እውነት ይጨብጨባል። ይሄ ለሚመሩት ይመሩት ቁጭ ተመሳሳይ ማለት ነው። እሺ ለጥምቀቱ በዓሉ እንኳን አደረሳችሁ ይላል። ያው ጥምቀት አልፏል። ኦልሞስት ፋሲካ ሊገባ ነው። እሺ እሱ ቤት ከተጠመቀ ነው በጆሮ እንዳይገባ ወንድም ተፎኩሳ ካቸ እንደሚያስቀኝ እናቴ ፊቱን ጠርጓል። ዲጂታል ጥምቀት ማለት ነው። ከአንተ ጋር ተቀጥሬ 100 ደግሞ ባይዙ ያደረጉት ኧረ ጋይስ ኮሜንታተሮች አንደኛ እናቴ ትሙት አንደኛ መቤቴ ይመቻችሁ። እሺ እንቀጥል። ምንድነው ደግሞ እዚህ ጋር ታፍኗል? ከክለብ ቤት ሲታፈስ ያለው እንትን አለ አይደለም? እሱ ራሱ በቃ ይመችህ። እሺ እባካችሁ ሴቶች ተውኝ። አንተን ምን ብለው ጠይቀውክ? አሶቱ ኧረ መድኃኒዓለም እኔ ግን ኮንፊደንስን አድንቄልሃለሁ። መድኃኒዓለምን አድንቄልሃለሁ። ኮንፊደንስ ስሙኝ ይላል። ልቡ ቅዱስ ይላል። ኧረ ጋይስ ያንተስ ከፋ። በግድ ይመች እናቴ ትሙት ይመች። እሺ ኮንፊደንስን አድንቄልሃለሁ። በራስ መተማመንን እንደዚሁ። እሺ እንቀጥል። እኔ ግን ሆዴን አሞኛል። እናንተ ግን ሰብስክራይብ እያደረጋችሁ ነው። እስከዚህ ድረስ መታችኋል። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ እያደረጋችሁ የቲክቶክም ድረገጽ እዚህ ጋር አለ። ፎሎ እያደረጋችሁ እሺ እንቀጥል። ጎቤው ሚምስ ነው። ራሱን በራሱ ቆለፈው። እዛውን የዘጋለት እኮ በስመ አብ እዛው እኮ ነው። እኔ እንኳን ተሰማኝ እናቴ፣ እዚህ ከሁላ ራሱ ነው የተሰማኝ። ከባድ ነው። እሺ እንቀጥል። እንዴ ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ። ዘንድሮ አልተቻላችሁ። ዛሬ በቃ አልቻልኩም። እኔ ሆዴን እያመመኝ ነው ጋይስ። ኧረ ጋይስ ይሄ ሁሉ ከተማ ማለት ይሄ ነው። እሺ እንቀጥል። Mãozinha pro ar, balança o pescoço.
ህልመሌሊት ለምትመጣዋ ሴት እቺ ናት አላስተኛ ያለች ማለት ነው። እቺ ናት እደ ሜመሮች እባካችሁን ሆዳችንን ታመን ወደ ሆስፒታል እንድንሄድ የምትፈልጉት ንገሩን። እሺ እንቀጥል። አብሮ አደግህ ዶክተር ሆኖ ስታገኘው ይላል። እሺ ግፉት። አይዞን ወንድሜ አይዞን። ና እባክህ አይዞን። እንዴ ወንድም አገኝ ታምሩ ወይ ታምያ ምን ገጠመ? ወይኔ ነው ፈጣሪን ይላክልኝ። አብሮ አደግ ምን እባክህ ግንበኛ እንደሆንኩ ታውቃለህ? አዎ ቴክኒክና ሙያ ተመረዛ እንደገባ ሰምቻለሁ። ምን አዲስ ሄደ ነበር ረዳት ቀጥሬ ሙሉ ብሎኬት እግሬ ላይ ያለቀቀብኝ መሰለህ። ተቆርጧል እኮ ነው የምልህ። አይዞህ እኔ ያለሁ ታውቃቸው እኮ ነርሷን ዶክተሯን አስቀድሙኝ ባል እኔ ያለሁልህ ደግሞ ነጭ አለበሱ ምን ሰገራ ለማመላለስ ነጭ ለምንድን ነው እንዴ? እንደ ዶክተር እኮ ማለት ጀምሮ ማለት በጣም አሪፍ ግን እባክህ ነገር አስቀድም። እኔ ነኝ ዶክተሩ፣ እኔ ነኝ ትሪት ማድረግ ወንድሜ ና። አንተ ነህ እንዴ? አዎ እኔ ነኝ ትሪት ማድረግ ና። እሺ ቆይ አላመንከኝ ሞራል ሆነ እንዳይሆን በኋላ እንዳይነሳበት ተመልሶ ሞራል ሆኛ አይደለም የሰው ልጅ በሁለት መንገድ ይደናል። አንድ እንዳልከው ትሪት ተደርጎ ታክሞ፣ ሁለተኛ ደግሞ ደንግጦ ዶክተር ነኝ አልክ፣ ደነገጥኩ፣ ለቀቀኝ። አስደነግጠው እንደምታየው ነው። ስማ ሰፈር ውስጥ ጩጬ እያለ እናትና አባቶቻችን ካልተማራችሁ ዋ ልክ እንደበላቸው ልጅ ታምሩ አለት ራሱ ናችሁ ነው የምትቀሩት ተብሎ ምሳሌ የሚሰጥብህ ልጅ ካላከምኩ ትለኛለህ። አቆይ እንዴት ነው የምታስቡት? የሰው ልጅ ተምሮ የማይለወጥ ነው እንደሚመስላችሁ? እኔ እናንተ ከተገናኘን እኮ 10 ዓመት አልፎታል። 10 ዓመት አልፎታል፣ ግን የሚለወጥ ሰው ያስታውቅ ነበር። አንተ ደግሞ ፍንጭ ራሱ አትሰጥም ነበር። ወደ ታች እንጂ ወደ ላይ እንኳን የምትሆን አይመስለኝም። በጭራሽ እንዲህ ከሞከር ካይጥ ላይ ዝንጀሮ ላይ አብሮ አደግ ላይ እኔ ላይ ልትሞክር ወንድም አገኝ ላይ ሙሉ የዛ ሰፈር ሰዎች ማይሙች ናችሁ። ያንተኛው ደግሞ ተለየብኝ። አህያ ኢዲየት አይደል? ኢዲየትና አህያውኝ በህይወት ልቆይ ተው እንጂ ልታከም እኔ ወይኔ የሰፈር ልጅ መቼም አታምነው። መቼም እኔ ራሴ አላምነው። አብሮኝ ድንጋይ ሲያሞቅ የነበረ አብሮኝ ተቀምጦ ስንትና ስንት ነገር ስናደርግ የነበረ ላምን ሊበላ ታይፎርና ታይፈስ ነው ብለህ መንግስት አግቤ ልቀረቅረኝ። እንቀጥል ጋይስ። አረ ዛሬ ምን አይነት ቪዲዮ ነው ያለው? ድመቷን ለራሱ እኮ ፈራች። ኧረ ዛሬ ሆዴ ዳቦ እያሉ ማለት አልቻልኩም። እሺ ገጣባ ምን ይላል? ሁሉም ነገር ያምርብኛል ሸበላ ነኝ ብሏል። ነቃቀስ ቢጠቀስ ባይጠቃቀስ ዝሮ ያምርብኛል። ማርያም ሁሉም ነገር ነው የሚያምርብኝ። ማንነቴን በጣም ነው የምወደው። ፈተናው ደርሷል እና ማለት ነው አሁን ላይብረሪ ልሄድ ነው። ቅድሚያ ሻወር ወስዳለሁ። ከዛ ምርጦኛ አንብቤ ተመለሼ እተኛለሁ። በሶ ምናምን አልወድም እኔ በሶ በጣም ያስጠላል እግዚአብሔር እና ማለት ነው ፈታ ብዬ እያነበብኩ ነው። ልጆች ወዳችኋለሁ። ሼር ኮፒ ሊንክ አድርጉልኝ። አይኔ ያምራል አላችሁኝ፣ አመሰግናለሁ። ፀጉሬስ ተመልጣ ነው እንዴ? ይሄው እየነቀስኳት ነው። ሆ ሸበላ የሆንኩ ልጅ ቦስ መሐመድ ወዳችኋለሁ። የኔ ምርጦች፣ በተለይ ሴቶች እኮ ሁሌ የሚጽፉልኝ በቃ ኮሜንት ማርያም ምርጥ ኮሜንት። ወንዶችም ትጽፋላችሁ። ጋይስ አሁን ከዚህ ጋር ነው ተቆጥሬ 120 ሚሊዮን ተብዬ የተጻፍኩት። ንገሩኝ፣ አይደለም በሉኝ። ራሴን ከማጠፋ ወይ ከማጠፋ ወይ ልጅ ምን ይመስላል? አስቆርጠው እስቲ በእናትህ። ኧረ ዘንድሮ እሺ
ዮ ጋይስ እንግዲህ ዛሬ በጣም በሚያስቁ ቪዲዮዎች እንደተደሰታችሁ እንደሳቃችሁ ተስፋ አደርጋለሁ ማለት ነው። ያው እንግዲህ እስካሁን ካያችሁ አይቀር ለኔም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለእናንተ ወደፊት ቶሎ ቪዲዮ እንዲደርስ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ብታደርጉልኝ በጣም እፈልጋለሁ። በጣም አመሰግናለሁ። ዛሬ እንደሳቃችሁ ተስፋ አደርጋለሁ። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ምችት ይበላችሁ። ፒስ